ኦኬ በመጀመሪያው ክፍላችን የኃጢአት ትርጉምን አየን። ዓላማን ወይም ግብን መሳት ነው ተባባልን። ከዛ በኋላ በዛው ክፍል ውስጥ የኃጢአት ውጤቱ ዓላማን ወይም ግብን መሳታችን ከእግዚአብሔር መለየትን አስከተለብን ተባብለን ተነጋገርን። ዓላማውን ወይም ግቡን የሳተ ሰው ከእግዚአብሔር ዘላለማዊ ፕላን ስላፈነገጠ ምን ይሆናል? ከእግዚአብሔር ይለያል ወይም ሞትን ይሞታል ተባብለን ተነጋገርን። ይሄ ሞት ከእግዚአብሔር ቶታሊ መለየት ነው። ስለ ቅምጥሊቱ ሲናገር ቅምጥሊቱ ግን በሕይወት እያለች የሞተች ነች ይላል። ይሄም ማለት ነው ሕይወት አላት፣ ትተነፍሳለች፣ ትንቀሳቀሳለች፣ ግን ሙታለች። በኃጢአትና በበደላችሁ ምክንያት ሙታን በነበራችሁ ጊዜ ብሎ ይናገራል። ሙት ማለት ከእግዚአብሔር የተለየ ማለት እንጂ ሕይወት የሌለው ማለት አይደለም። ይችን ነገር እናስምርና እንዝለላት። ከዛ በሁለተኛው ክፍል ላይ እሺ ሰው በእግዚአብሔር ምሳሌና አምሳል ተፈጥሮ ሳለ ሰው የከበረ ሆኖ ሳለ እንደሚጠፋ እንስሳ ሆነ። ሰው እግዚአብሔር ምን አቀደ ስንል እግዚአብሔር ኪዳንን ነው ያቀደው። ይሄን ኪዳን በመጀመሪያ ከሙሴ ጋር ገባው ማለት ከኤደን ገነት ጀምሮ እስከ ሙሴ ድረስ 470 ዓመቱን ጨርሰው እስከሚመጡ ድረስ የነበረው ነገር የኪዳን ፕሮሚስ ነው። እግዚአብሔር ኪዳን እንደሚገባ የሴቲቱ ዘር እባቡን ራስ እንደሚቀጠቅጥ ከዛ በኋላ የቀስተ ደመና እግዚአብሔር ምሕረትን እንደሚያደርግ ይሄ የውሃው ምሳሌ ነው። ከዛ በኋላ እያለ መጣና እግዚአብሔር ከሙሴ ጋር ኪዳን ገባ። ኪዳን ቢገባም ቅዱስ ሕዝብ የተባለው የካህናት ሕዝብ የተባለው ሕዝብ በኪዳኑ ሊጸና አልቻለም። ስለዚህ እግዚአብሔር ለመጀመሪያ ጊዜ እንደገና የአዲስ ኪዳን ፕሮሚስ ሰጠ። ይሄ አዲስ ኪዳን ፕሮሚስ ምን የሚለው እንዳንተ አይነት ካህን ከመካከላቸው አስነሳና ከጥፋታቸው እየመለሰ ይባርካቸዋል የሚል ኪዳን ነው የሰጠው። ከዛ እግዚአብሔር ኪዳን የፕሮሚስ ቀጠለና ሰለሞን ጋር መጥቶ ሰለሞን ቤት እንደሚሰራለት ተናገረ። ከዛ በኋላ ሕዝቅኤል ጋር ምን አይነት ቤት እንደሆነ ያው የኤርሚያስን ምናምን ኢሳያስን እንትን ብየው ነው የታወቀ ነው። ድንግል እንደምትጸንስ ወንድ ልጅ እንደምትወልድ ምናምን እየተናገረ መጣና ልክ በሕዝቅኤል አዲስ ኪዳኑ ምን አይነት እንደሆነ ጥርት አድርጎ ተናገረ። የድንጋይ ልባቸውን አውጣና የስጋ ልብ እከትላቸዋለሁ፣ መንፈሴን በእነሱ ላይ አኖራለሁ፣ ከትልቁ ጀምሮ እስከ ትንሹ ድረስ ያውቁኛል፣ ማንንም እግዚአብሔርን ስለማወቅ አያስተምርም ብሎ ተናገረ። እንግዲህ እግዚአብሔር በኪዳን ውስጥ ራሱን እንደሚገልጥ ተናገረና በኢየሱስ ክርስቶስ በኩል ይህንን ኪዳን ፈጸመው። ስለዚህ ደህንነት ስናስብ በኤደን ገነት በእግዚአብሔር የተነገረ የመዋጀት ተስፋ፣ ከዛ በኋላ ሪስቶሬሽን ወይም ደግሞ እየተመለሱ መባረክ በሙሴ የተነገረ፣ ከዛ በኋላ በሕዝቅኤል የተነገረ የእግዚአብሔር ዘላለማዊ ዕቅድ ነው። ድንገት ኢየሱስ ክርስቶስ በዋሻ ተቀምጦ የተገለጠለት ነገር አይደለም። ፕሮሰስ ነው። በነቢያት በኩል ሲናገር ቆይቶ ሁሉን ወራሽ ባደረገው ዓለማትን በፈጠረበት በመጨረሻ በልጁ ለማን ተናገረን? ለእኛ ተናገረን። ስለዚህ ስለ ድነት ስናስብ የእግዚአብሔር የቃል ኪዳን ፕሮሰስ ነው። ድንገት የመጣ አይደለም። ድንገቴ አይደለም። የእግዚአብሔር ቃል ኪዳን ዘላለማዊ ቃል ኪዳን ምን ማለት ነው? እንነጋገራለን። ስለዚህ ስለ ድነት ስናስብ በመጀመሪያ የምናስበው ድነት የታቀደው በእግዚአብሔር። ሁላችንም እንደሚጠፉ በጎች ወይም እንደሚጠፉ እንስሶች በገዛ ሐሳባችንና በገዛ ዕቅዳችን ምኞታችንን እየተከተልን ተቅበዝብዘን ነበር። ሊያድነን ያሰበው ኢየሱስ ክርስቶስ ራሱ ነው። እዚህ ላይ ካልተስማማን ስለ ድነት አብዛኛውን ጊዜ ይሄ የሚነሱ ጭቅጭቆች የሚነሱት እዚህ ጋር ነው። የድህነት
አቃጅ እግዚአብሔር እንደሆነ ካላወቅን እግዚአብሔርን ተለማምጠን ነው የምንድን ይመስለናል። ነው እንደዛ አይደለም። ፍቅሩን አይተን ፍቅሩ ገዝቶን ለፍቅሩ ተማርከን የምንድንበት ፕሮሰስ ነው። ጌታን እጅግ አድርገን እናመሰግናለን። ስለዚህ አሁን ዛሬ የምንነጋገረው በክፍል 1 ማለት ነው የእግዚአብሔር ድህነት ምንድን ነው የምትል ነች። እሺ ድህነት ማለት እግዚአብሔር ያዘጋጀልን ድህነት ከእግዚአብሔር ጋር የተቋረጠውን ግንኙነት መልሶ ምን ማለት ነው? ማገናኘት ነው። ሪስቶሬሽን ነው። ሪፔንታንስ ነው። ወደ ቀድሞ it is the work of የእንደገና ስራ ነው። ስለዚህ ስለ ድነት ስናስብ ምንድነው የሚሆነው ብለን ስናስብ ጅማሬያችንን የምናየው እግዚአብሔር ወደ ጅማሬያችን የሚመልሰን አስቀድሞ ያዘጋጀውን መልካሙን ስራ ለመስራት እንደገና በክርስቶስ እንፈጠራለን። ስለዚህ it is a work of የእንደገና እግዚአብሔር ይባረክ። ስለዚህ እግዚአብሔር የሚመልሰን ወደ ልጅነት ክብር ነው። እሱ አባት ይሆነናል፣ እኛ ልጅ እንሆናለን። በኤደን ገነት በመጀመሪያው አዳም የተቋረጠ ባለመታዘዝ የተቋረጠ ግንኙነት በሁለተኛው አዳም መታዘዝ ይቀጥላል። ስለዚህ ድነት የተቋረጠ ሪሌሽንሺፕ መጀመር ነው። አባ ብለት የምንጣራበትን የልጅነት መንፈስ ማግኘት ነው። ስለዚህ አሁን የድነት ባህሪዎችን ስንመለከት ድነት በእግዚአብሔር የተሰራ ነው። ሁለተኛ ድነት ፕሮሰስ ነው። ፕሮሰስ ነው የሚለው ይሄ የዘመኑ ትምህርት እንደሚሉት መንፈሳችን ዳነ፣ ነፍሳችን ትድናለች፣ ስጋችን ደግሞ እንደዚህ አይደለም። it is a process ቅድስና ለማን ጽድቅ አለው፣ ቅድስና አለው፣ ክብር አለው። ጽድቅ እንትን ነው የእግዚአብሔር ስጦታ ነው። ክብር ፕሮሚስ ነው። ቅድስና ደግሞ የዳነ ሰው ወይም ደግሞ የጸደቀ ሰው ኑሮ ነው። ክብር ተስፋ ነው ወይም ደግሞ የመጨረሻ ግብ ነው። ቅድስና is daily life ወይም ደግሞ መንፈሳዊ ተጋድሎ ነው። ጽድቅ ከእግዚአብሔር የተቀበልነው አዲስ ህይወት ነው። እነዚህ ሶስቱ አይለያዩም። ሶስቱም አንድ ላይ ነው የሚሄዱት። የጸደቀ ይቀደሳል፣ የተቀደሰ ይከብራል። መንፈስ፣ ነፍስ፣ ስጋ ምናምን የሚባል ነገር የለም። ስንድን እኛ ነን የምንድነው። ከዛ በኋላ የምንቀደሰው እኛ ነን። ቅድስና የየዕለት ተዕለት ኑሮ ነው። ከዛ መጨረሻ ላይ የምንከብረው እኛ ነን። በፍጹም መርሳት የሌለብን ነገር ስጋ፣ መንፈስና ነፍስ የሚለያዩ ነገሮች አይደሉም። አንዱ ከሌለ ሰው አይደለም። አንድ ሰው እግዚአብሔር አንድ ነው ሶስትም ነው እንደምንለው ያው መንፈስ፣ ስጋና ነፍስ ሶስት የተለያዩ ናቸው ግን አንድ ናቸው። መንፈሴ ተቀደሰ፣ መንፈሴ ጸደቀ፣ ስጋዬ ግን ምናምን የሚባል ነገር የለም። መንፈስን የሚያረክስ ነገር ስጋን ያረክሳል። ነፍስን የሚያረክስ ነገር መንፈስን ያረክሳል። ሶስቱ ነገሮች የተገናኙ ናቸው። አሁን የሚቀጥለው ክፍላችን ምንድነው? ስለሰዎች ማለት ድነትን ከመነጋገራችን በፊት እግዚአብሔር ድነት ዓላማውን፣ እግዚአብሔር ድነት እንዴት ፕሮሰስ እንደሆነ፣ ድነት ስንት ስቴጆች እንዳሉት ምናምን ከማውራታችን በፊት የሰው ልጅ ማንነትን በተወሰነ መንገድ እናየዋለን። ስለዚህ እዛ ላይ ክሊር ይሆንልናል ብዬ አስባለሁ። ለማንኛውም እዚህ ጋር መርሳት የሌለብን ነገር ምንድነው? ድነት የእግዚአብሔር ፕላን ነው። ድነት የእግዚአብሔር ስጦታ ነው። ድነት በእግዚአብሔር የታቀደ ነው። ምንም የሰው እጅ የለበትም። ጸጋው በእምነት አድኗቸዋልና ማንም እንዳይመካ ከምን አይደለም፣ ከስራ አይደለም፣ ከምኞት አይደለም፣ ከፍላጎት አይደለም። ሁላችንም በራሳችን ፍላጎት የተቅበዘበዝን ነበርን። ይሄ ነገር ይሰመርበት። አሁን ትናንትና ስላለቀኩኝ ዛሬ የሰው ልጅ ማንነትን ለቃለው። ተከታተሉኝ። በጣም ነው የምወዳችሁ። እግዚአብሔር እየረዳን ነው። ፎሎ፣ ሼር፣ ሪፖስት ምናምን እያደረጋችሁ
ይህንን እንትን ለተለያየ ሰው አስታውቁ።